ዛሬ የምንወስዳችሁ ወደ አንድ አስደናቂ ዓለም ነው። የእግር ኳስን ሰማይ በብርሃን ያጥለቀለቀ፣ ከችግር ተራራ ላይ ተነስቶ የስኬትን ጫፍ የረገጠ፣ ስሙ ሲነሳ የጎል መረቦችን የሚያደናግር፣ ተቀናቃኞችን የሚያስጨንቅ፣ በዓለም ዙሪያ ያሉ ደጋፊዎችን ደግሞ በሐሴት የሚሞላ የአንድ ሰው ታሪክ ውስጥ ልናሰምጣችሁ ነው። አዎ መቼም ስለማን እንደምናወጋ ግልጽ ነው። ስለ ንጉሱ፣ ስለማይደክመው፣ ስለ CR7፣ ስለ ክርስቲያኖ ሮናልዶ። ብዙዎቻችን የምናውቀው በሜዳ ላይ በሚያሳየው አስደናቂ ብቃት፣ በሚያስቆጥራቸው ስፍር ቁጥር የሌላቸው ጎሎች፣ በሚሰበስባቸው ዋንጫዎችና በሚሰብራቸው ክብረ ወሰኖች ነው። በእርግጥም ክርስቲያኖ ሮናልዶ በእግር ኳስ ታሪክ መዝገብ ውስጥ ስማቸውን በደማቁ ከጻፉት መካከል ጥቂቶቹ አንዱ ነው። ታዲያ ከዚህ ግዙፍ የበረዶ ግግር ጫፍ ጀርባ ያልተነገሩ፣ ያልተዘመሩ፣ ምናልባትም ጆሮአችን ያልደረሱ በርካታ አስገራሚ እውነታዎችን በዚህ ቪዲዮ የምንቃኝ ይሆናል። ከፖርቹጋሏ ማዴራ ጠባብ ጎዳናዎች አንስቶ እስከ ዓለም ታላላቅ የእግር ኳስ መድረኮች የዘለቀውን ጉዞውን፣ ከልብ ህመም ስጋት እስከ 5 የባሎንዶር ሽልማቶች፣ ከማንም ያልተጠበቀበትን የልጅነት ጊዜ አንስቶ በቢሊዮኖች የሚቆጠሩ ሰዎችን ልብ እስከ መግዛት የደረሰበትን አስደናቂ ታሪክ እንቃኛለን። ታዲያ እነዚህ ሁኔታዎች አድናቆታችሁን ከማሳደግ ባለፈ ምናልባትም በእናንተ ህይወት ውስጥ መነሳሳትን ሊፈጥሩ ይችላሉ። ምክንያቱም የሮናልዶ ታሪክ የእግር ኳስ ታሪክ ብቻ አይደለም፣ የተስፋ፣ የጽናት፣ ያለመታከትና የማይቻል ነገር የለም የሚል ህያው ምስክርነት ነው። ታሪካችን የሚጀምረው በአትላንቲክ ውቅያኖስ እቅፍ ውስጥ በምትገኘው በተፈጥሮ ውበቷ እንደ እንቁ በምታንጸባርቀው በፖርቹጋሏ ማዴራ ደሴት ፈንቻል በተባለች ከተማ ነው። እንደ አውሮፓውያን አቆጣጠር በ1985 የካቲት 5 ቀን ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ የተባለ አንድ ህፃን አይኑን ወደዚች ዓለም ገለጠ። ስሙ ሮናልዶ የተሰኘው በአባቱ ተወዳጅ በነበሩት የአሜሪካው ፕሬዝዳንት ሮናልድ ሬገን እንደሆነ ሲነገር፣ ምናልባትም ያኔ ማንም ይህ ህፃን አንድ ቀን ከሬገን እኩል የዓለም መነጋገሪያ እንደሚሆን አልገመተም ነበር። ነገር ግን ይህች ውብ ደሴት ለወጣቱ ክርስቲያኖና ቤተሰቡ የቅንጦት ህይወትን መስጠት አልቻለችም ነበር። አባቱ ሆዜ ዲኒስ አቬሮ የማዘጋጃ ቤት አትክልተኛ ሲሆኑ፣ እናቱ ማሪያ ዶሎሬስ ደግሞ በምግብ ማብሰያነትና በጽዳት ስራ ይተዳደሩ ነበር። ክርስቲያኖ ከአራት ልጆች መካከል የመጨረሻው ልጅ ሲሆን፣ ቤተሰቡ በአንድ ትንሽዬ ብዙ ጊዜ እርጥበት በሚያጠቃት ክፍል ውስጥ በጠባብ የኑሮ ሁኔታ ውስጥ ነበር የሚኖረው። የልጅነት ጊዜው በድህነትና በእጦት የተከበበ ነበር። አዳዲስ ልብሶችም ሆኑ ዘመናዊ መጫወቻዎች ለክርስቲያኖ ሮናልዶ እንደ ቅዠት የሚቆጠሩ ቅንጦቶች ነበሩ። የቤተሰቡ የገቢ ምንጭ ውስን በመሆኑ ብዙ ጊዜ እናቱ ልጆቿን ለማብላትና ለማስተማር ከፍተኛ ትግልን ታደርግ ነበር። ታዲያ በዚህ አስቸጋሪ ሁኔታ ውስጥ ቢሆንም አንድ ነገር የክርስቲያኖን ልብ ይማርከው ነበር፣ እግር ኳስ። የተቀዳደደች ኳስ ለእርሱ ከምንም በላይ ውድ ሀብቱ ነበረች። የማዴራ ጠባብ ጎዳናዎችና ትንንሽ አቧራማ ሜዳዎች የእርሱ የመጀመሪያው መድረኮች ሆኑ። እግሮቹ ከኳሷ ጋር ሲገናኙ የችግሩን ዓለም፣ የቤቱን ጠባብነት፣ የእጦቱን ስፋት ለጊዜውም ቢሆን የሚረሳ ይመስል ነበር። እግር ኳስ ለእርሱ ማምለጫው፣ ህልሙና ተስፋ መሆን ጀመረ። የእግር ኳስ ተሰጥኦ ገና ከልጅነቱ ጀምሮ መታየት ጀመረ። ነገር ግን ይህ ተሰጥኦ ብቻውን በቂ አልነበረም። በ12 ዓመቱ ህይወቱን የሚቀይር ግን ደግሞ የበለጠ ስቃይና ፈተና የተሞላበት ውሳኔ መጣ። ከቤተሰቡ ከእናቱና ከእህቶቹ ተለይቶ ከትውልድ ደሴቱ ርቆ ወደ ዋና ከተማዋ ሊዝበን፣ ወደ ስፖርቲንግ ሊዝበን ታላቅ አካዳሚ መሄድ ነበረበት። ይህ ለወጣቱ ክርስቲያኖ ሌላ የፈተናና የስቃይ ምዕራፍ ነበር። የማዴራን ቀበሌኛ በመናገሩ የፌዝና የንቀት ሰለባ መሆን ጀመረ። የብቸኝነት ስሜት እንደ እሾህ ይወጋው ጀመር። የቤተሰብ ናፍቆት ደግሞ ልቡን ይሰብረው ነበር። ብዙ ጊዜ በለቅሶ ያሳልፍ እንደነበር ይነገራል። ከትምህርት ቤት አምልጦ ያችን ትንሽዬ ደሴቱን ናፍቆ ወደ ቤቱ ለመመለስ እስከ ማሰብ ደርሶ ነበር። አስቡት፣ ገና ለጋ ልጅ ከቤተሰቡ ተለይቶ በማያውቀው ከተማ በፌዝ ተከቦ ህልሙን ለማሳካት ሲታገል ይህ ስቃይ በቀላሉ ተስፋ ሊያስቆርጥ የሚችል ነበር። ነገር ግን በውስጡ ያለው የእግር ኳስ ፍቅርና ትልቅ ሰው የመሆን የማይናወጥ ህልም ከምንም በላይ ጠንካራ ነበር። እናቱ በስልክ ከከበደህ ተመለስ ቢሉትም እሱ ግን አይ እዚሁ ቆያለሁ አሳካዋለሁ በማለት ቆራጥነቱን አሳየ። ታዲያ እነዚህ የልጅነት ስቃዮችና ፈተናዎች፣ የድህነቱ መከራ፣ የብቸኝነቱ ስሜት፣ የፌዙ ህመም ዛሬ የምናውቀውን ቆራጥ፣ ተዋጊ፣ የማያቋርጥ ጥረት የሚያደርገውን በችግር የማይበገረውን ክርስቲያኖ ሮናልዶን የቀረጹት ጡቦች ነበሩ። የህይወቱ ጣውረድ ከልጅነቱ አንስቶ ጥንካሬን ያስተማረው፣ ዛሬ ለሚገኝበት የዓለም ጫፍ ያበቃው ትልቁ የህይወት ትምህርት ቤት ነበር። ታዲያ ወጣቱ ክርስቲያኖ ሮናልዶ በስፖርቲንግ ሊዝበን አካዳሚ ውስጥ በየዕለቱ ህልሙን እውን ለማድረግ ላቡን እያፈሰሰ ተሰጥኦውን ማሳደግ ጀመረ። የማዴራን ቀበሌኛ ትቶ የብቸኝነት ስሜቱን ተቋቁሞ የእግር ኳስ ሜዳ ላይ ብቃቱን እያሳየ ቀስ በቀስ የአሰልጣኞችንና የታዛቢዎችን ቀልብ መግዛት ጀመረ። ታዲያ ወደፊቱ ብሩህ ይመስል ነበር። ነገር ግን ህይወቱ ሁሌም የራሱ ያልተጠበቁ ፈተናዎች አሏት። ገና በ15 የለጋ እድሜው ህይወቱንና ብሩህ ተስፋ የሆነውን የእግር ኳስ ህልሙን በአንድ ጀንበር ሊያጨልም የሚችል አስደንጋጭ ዜና ሰማ። ክርስቲያኖ ሮናልዶ ታኪካርዲያ በመባል በሚታወቅ የልብ ህመም እንደተያዘ ምርመራው አሳየ። ይህ ማለት ልቡ ከወትሮ በተለየ ፍጥነት ይመታ ነበር። በተለይም ከፍተኛ የአካል ብቃት እንቅስቃሴ በሚያደርግበት ጊዜ መጠኑ እጅጉን የጨመረ ነበር። ታዲያ ይህ ለአንድ ፕሮፌሽናል ስፖርተኛ እጅግ አደገኛ፣ ስራውን ሊያሳጣው የሚችል ሁኔታ ነበር። እስኪ ያስቡት፣ ገና በአበባ እድሜው ዓለምን በእግሩ ስር ለማድረግ ሲዘጋጅ የራሱ ልብ ከደው። ይህ ዜና ለወጣቱ ክርስቲያኖ፣ ለእናቱ ማሪያ ዶሎሬስ እና ለመላው ቤተሰቡ እንደ መብረቅ ነበር የወረደው። የእግር ኳስ ህልሙ፣ ያ ሁሉ የለፋበት ጥረት፣ ያ ሁሉ ስቃይና መከራ ከንቱ ሊሆን ይችላል የሚለው ስጋት አንዣበበ። ህይወቱ ራሱ ላይ አደጋ ላይ ነበር። የስፖርቲንግ ሊዝበን ክለብ ሐኪሞችና የሮናልዶ ቤተሰቦች በፍጥነት ውሳኔ ላይ መድረስ ነበር
ነበረባቸው። ታዲያ አማራጩ ቀዶ ጥገና ማድረግ ነበር፣ በልብ ላይ የሚደረግ ስስና አደገኛ የሆነ ቀዶ ጥገና። ይህ ቀዶ ጥገና ባይሳካ ወይም ከቀዶ ጥገናው በኋላ ልቡ ወደ ቀድሞ ጤንነቱ ባይመለስ ክሪስቲያኖ ሮናልዶ የእግር ኳስ ህይወቱን መሰናበት ነበረበት። ምናልባትም ከእግር ኳስ ሜዳዎች ለዘላለም ሊርቅ ይችል ነበር። መቼም ያቺ ወቅት ምን ያክል ከባድ እንደነበረች መገመት አያዳግትም። የፍርሃት የጭንቀትና የተስፋ መቁረጥ ስሜቶች ተደማምረውበታል። ነገር ግን በዚያች አስጨናቂ ሰዓትም ቢሆን በወጣቱ ክርስቲያኖ ልብ ውስጥ አንድ ነገር ሳይጠፋ ይብለጨለጭ ነበር። ህልሙ፣ እምነቱ፣ ታላቅ የእግር ኳስ ተጫዋች የመሆን የማይናወጥ ፍላጎቱ እንደ ፀሐይ ያበራ ነበር። ደስ የሚለው ቀዶ ጥገናው በስኬታማ ሁኔታ ተጠናቀቀ። ዶክተሮቹ የተጎዳውን የልቡን ክፍል አስተካክለው የልብ ምቱን ወደ መደበኛ ሁኔታው እንዲመለስ አደረጉ። ይህ በራሱ ትልቅ ተአምር ነበር። ነገር ግን ከዚህ የበለጠ የሚያስደንቀው የሮናልዶ ምላሽ ነበር። ብዙዎች ከእንዲህ አይነቱ ቀዶ ጥገና በኋላ ረጅም የእረፍት ጊዜ ያስፈልጋል ብሎ ሲያስቡ፣ ክርስቲያኖ ግን ምላሹ የተለየ ነበር። ከቀዶ ጥገናው ከጥቂት ቀናት በኋላ ወደ ልምምድ ሜዳ ተመለሰ። ያ የልብ ህመም ሊያቆመው፣ ህልሙን ሊቀማው እንዳልቻለ በተግባር አሳየ። ይህ ክስተት የሮናልዶን ባህሪ ፍንትው አድርጎ የሚያሳይ ሲሆን የማይበገር መንፈሱን፣ አስገራሚ ቆራጥነቱንና ለሚወደው የእግር ኳስ ጨዋታ ያለውን ጥልቅ ፍቅር የሚያሳይ ነው። ሞት አፋፍ ላይ ደርሶ መመለስ ብቻ ሳይሆን በፍጥነት ወደ ሜዳ በመመለስ ምንም ነገር አያቆመኝም የሚል ደማቅ መልእክትን ለዓለም አስተላለፈ። ይህ የልብ ህመም ፈተና ለእርሱ ሌላው የስኬት መሰላል ሆነ እንጂ የመውደቂያው ገደል አልሆነም ነበር። ከዚያን ጊዜ ጀምሮ ልቡ ለእግር ኳስ፣ ለስኬት፣ ለታላቅነት በፍጥነት መምታቱን ቀጠለ። በዚህ ወቅት ግን በጤናማና በጠንካራ ሁኔታ ነበረ። ታዲያ የልብ ህመሙን እንደ ጉም በትኖ ክርስቲያኖ ሮናልዶ በስፖርቲንግ ሊዝበን ሜዳዎች ላይ እንደገና መብረቅ ጀመረ። ፍጥነቱ፣ ድሪብሊንጉ፣ ከየትኛውም አቅጣጫ ወደ ጎል የሚልካቸው አስገራሚ ጎሎችና ከሁሉም በላይ ደግሞ በራስ መተማመኑ የአውሮፓ ታላላቅ ክለቦችን አይን መሳብ ጀመሩ። የወሬው ነጋሪት ከፖርቹጋል አልፎ መላውን የእግር ኳስ ዓለም ማዳረስ ጀምሮ ነበር። እናም ያቺ ቀን መጣች። እንደ አውሮፓውያን አቆጣጠር ኦገስት 6 2023 የስፖርቲንግ ሊዝበን አዲሱ ስታዲየም ሆዜ አልቫላዴ የምረቃ ስነ ስርዓት ነበር። ተጋባዡ ክለብ ደግሞ የእንግሊዝ ፕሪሚየር ሊግ ገናናው ክለብ ማንቸስተር ዩናይትድ ነበር። በአሰልጣኝነታቸው እንደ አባት የሚከበሩት የዘመናት የእግር ኳስ ሊቅ የሆኑት አሌክስ ፈርጉሰን የሚመሩት ዩናይትድ ክለብ። ታዲያ በዛች ምሽት አንድ ለጋ ታዳጊ በቀኝ መስመር ላይ የሚጫወት 28 ቁጥር ማሊያ የለበሰ የማንቸስተር ዩናይትድን አንጋፋ ተከላካዮች በተለይም ጆን ኦሼንን ይመስል እንደ ህፃን ልጅ አድርጎ ሲያሯሯጣቸው ዓለም ተመለከተ። በእያንዳንዱ የኳስ ንክኪውና በእያንዳንዱ የመስመር ቅያሬው ተመልካቹን በድንጋጤ አፉን አስይዞ ነበር። ፍጥነቱ እንዳቦ ሸማኔ፣ ብልጠቱ እንደ ቀበሮ፣ ድፍረቱ ደግሞ እንዳንበሳ ነበር። ያሳየው ብቃት ተራ አልነበረም። ልዩ፣ አስደናቂ፣ ከዚህ በፊት ታይቶ የማይታወቅ ነበር። ታዲያ ከዳር ሆኖ ይህንን ሁሉ ሲመለከቱ የነበሩት አሌክስ ፈርጉሰን አይናቸውን ማመን አልቻሉም ነበር። በአሰልጣኝነት ዘመናቸው ስፍር ቁጥር የሌላቸው ታላላቅ ተጫዋቾችን አይተዋል፣ ፈጥረዋልም። ነገር ግን በዚያ ምሽት ያዩት ነገር እጅጉን የተለየ ነበር። የወጣቱን ክርስቲያኖ ተሰጥኦ፣ ድፍረትና በራስ መተማመን በአንድ ጊዜ ተመለከቱ። ጨዋታው እንዳለቀ የዩናይትድ ተጫዋቾች ራሳቸው ወደ አለቃቸው ቀርበው ይህንን ልጅ ካላስፈረምነው ሌላ ክለብ ይቀድመናል ሲሉ እንደገፋፏቸው ይነገራል። ፈርጉሰን ግን ያንን አስቀድመው ወስነው ነበር። ከጨዋታው በኋላ አሌክስ ፈርጉሰን ወጣቱን ክርስቲያኖን ወደ መልበሻ ክፍል ጠርተው አነጋገሩት። ብዙም ሳይቆይ የ18 ዓመቱ ክርስቲያኖ ሮናልዶ በ12.24 ሚሊዮን ፓውንድ የማንቸስተር ዩናይትድ ንብረት ሆነ። ይህም በወቅቱ ለእንግሊዝ ክለብ የተከፈለ ከፍተኛው የታዳጊ ተጫዋች ዋጋ ነበር። ታዲያ ወደ ኦልድ ትራፎርድ የህልሞች ቲያትር ሲደርስ ግን ሌላ አስገራሚ ነገር ጠበቀው። ሮናልዶ በስፖርቲንግ ሊዝበን ይለብስ የነበረውን 28 ቁጥር ማሊያ ለመልበስ ነበር የፈለገው። ነገር ግን አሌክስ ፈርጉሰን ሌላ እቅድ ነበራቸው። ፈርጉሰን በወጣቱ ላይ ያላቸውን ከፍተኛ እምነትና ተስፋ ለማሳየት የማንቸስተር ዩናይትድ ታሪክ የተጻፈበትን ክብደት ያለውን የክብር ማሊያ 7 ቁጥር እንዲለብስ አደረጉት። ታዲያ ይህ ለወጣቱ ክርስቲያኖ ትልቅ ጫናና ኃላፊነት ነበር። ያንን ታሪካዊ ማሊያ መልበስ ማለት ከታላላቆቹ ጋር መነጻጸር፣ ከባድ ተስፋን መሸከም ማለት ነበር። መጀመሪያ ላይ ሐሳቡ ቢያስፈራራውም የፈርጉሰንን እምነት ሲመለከትና የራሱም ህልም ከፍታ ሲሰማው ፈተናውን ተቀበለ። እናም ክርስቲያኖ ሮናልዶ የማዴራው ልጅ፣ የድህነትን ቀንበር ሰባሪ፣ የልብ ህመምን አሸናፊ፣ አሁን ደግሞ የማንቸስተር ዩናይትድ 7 ቁጥር ለባሽ ሆነ። ያቺ ቁጥር ለእርሱ መለያው፣ ብራንዱና በዓለም የእግር ኳስ መድረክ ላይ የሚነግስባት የዙፋኑ መለያ ሆነች። አሌክስ ፈርጉሰን ያዩት ብልጭታ በእርግጥም የአንድ ታላቅ ኮከብ መወለድ መጀመሪያ ነበር። CR7 የሚለውም ስያሜ ከዚያን ጊዜ ጀምሮ ከስሙ ጋር ተቆራኝቶ የእግር ኳስ ታሪክን በአዲስ መልክ መጻፍ ጀመረ። ታዲያ በማንቸስተር ዩናይትድ በቆየባቸው 6 ዓመታት ክርስቲያኖ ሮናልዶ ከታዳጊ ተሰጥኦት ወደ ዓለም ኮከብነት ተሸጋገረ። ፕሪሚየር ሊግን፣ ቻምፒዮንስ ሊግን እና የመጀመሪያውን የባሎን ዶር ሽልማቱን አሸነፈ። ነገር ግን የህልሙ ጫፍ ገና አልተነካም ነበር። እናም እንደ አውሮፓውያን አቆጣጠር በ2009 የእግር ኳስ ዓለምን ያናወጠ የክፍለ ዘመኑ ዝውውር ተብሎ የተጠራው ታላቅ ክስተት ተፈጸመ። ክርስቲያኖ ሮናልዶ በወቅቱ በዓለም ክብረ ወሰን በሆነ የ80 ሚሊዮን ፓውንድ ወይም 94 ሚሊዮን ዩሮ የዝውውር ዋጋ ከማንቸስተር ዩናይትድ ለስፔኑ የንጉሶች ክለብ ሪያል ማድሪድ ፈረመ። ሳንቲያጎ ቤርናባው ስታዲየም እርሱን ለመቀበል ከ80 ሺህ በላይ በሆኑ ደጋፊዎች መሙላቱ ይህ በራሱ ሌላ ክብረ ወሰን ነበር። ያቺ ነጭ ማሊያ የራውል ጎንዛሌዝ፣ የአልፍሬዶ ዲ ስቲፋኖ፣ የዚነዲን ዚዳን ማሊያ በወቅቱ የCR9 ማለትም በመጀመሪያዎቹ ዓመታት ከዚያም የCR7 መኖሪያ ሆነች። ከዚያች ቅጽበት ጀምሮ ሪያል ማድሪድ
ማድሪድ እና ክርስቲያኖ ሮናልዶ የማይነጣጠሉ የማይበገሩ ጎልን እንደ ውሃ የሚጠጡ ሪከርዶችን እንደ ቅጠል የሚያረግፉ ሆኑ። ሮናልዶ በማድሪድ ቤት ወደ ፍጹማዊ የጎል ማሽንነት ተቀየረ። በእያንዳንዱ ጨዋታ በእያንዳንዱ ንክኪ ጎል ይጠበቅ ነበር። ጎሉም ይመጣ ነበር። በግራ እግሩ፣ በቀኝ እግሩ፣ በጭንቅላቱ ከቅጣት ምት እስከ ፍጹም ቅጣት ምት ጎል የማያስቆጥርበት መንገድ አልነበረም። ለ9 ዓመታት በቆየበት የማድሪድ ቆይታው በ438 ጨዋታዎች ብቻ 450 ጎሎችን በማስቆጠር የክለቡ የሁል ጊዜ ከፍተኛ ጎል አስቆጣሪ ሆነ። አስቡት፣ ከተጫወታቸው ጨዋታዎች የበለጠ ጎሎችን አስቆጠረ። በአማካይ በጨዋታ ከአንድ ጎል በላይ ማለት ነው። ይህ የሮናልዶን የጎል ረሃብና የማሸነፍ ጥማት ማሳያ ነው። ነገር ግን የሮናልዶ ገናናነት በላሊጋ ብቻ የተወሰነ አልነበረም። የአውሮፓ ትልቁ መድረክ፣ የክለቦች ንጉስ የሚለይበት ኢሮፕ ቻምፒዮንስ ሊግ የእርሱ የግል መጫወቻ ሜዳ ሆነ። ሚስተር ቻምፒዮንስ ሊግ የሚል ቅጽል ስም እስኪያሰጠው ድረስ ውድድሩን ተቆጣጠረው። 4 የቻምፒዮንስ ሊግ ዋንጫዎችን ከሪያል ማድሪድ ጋር በማንሳት በአጠቃላይ 5 የውድድሩ የሁሉም ጊዜ ከፍተኛ ጎል አስቆጣሪ ማለትም ከ140 በላይ ጎሎችን በማስቆጠር በአንድ የውድድር ዘመን ብዙ ጎሎችን ያስቆጠረና ብዙ የቻምፒዮንስ ሊግ ፍጻሜዎችን የተጫወተ ተጫዋች መሆን ቻለ። የቻምፒዮንስ ሊግ መዝሙር ሲሰማ የሮናልዶ ልብ የበለጠ ይነሳሳ፣ አቅሙ እጥፍ ድርብ የሚሆን ይመስል ነበር። ወሳኝ በሆኑ ጨዋታዎች ቡድኑ እርሱን በሚፈልግበት ቅጽበት ሁሌም ብቅ እያለ ድንቅ ነገሮችን ይሰራ ነበር። ታዲያ ይህ የሮናልዶ የንግስና ዘመን ግን ያለ ታላቅ ተቀናቃኝ አልነበረም። በባርሴሎና በኩል ሌላው የዘመናችን የእግር ኳስ ጥበበኛ ሊዮኔል ሜሲ የራሱን ታሪክ ምዕራፍ እየጻፈ ነበር። የሮናልዶና የሜሲ ፉክክር የእግር ኳስ ታሪክ ካየቻቸው ታላቅ ፉክክሮች አንዱ ምናልባትም ትልቁ ሆነ። CR7 ቨርሰስ ሊዮኔል ሜሲ 10 ይህ ፉክክር የእግር ኳስን ዓለም ለሁለት ከፍሎ ደጋፊዎችን በጉጉትና በክርክር እንዲቆለጳጳስ አድርጎ ነበር። ታዲያ ኤል ክላሲኮ የሪያል ማድሪድ እና የባርሴሎና ፍልሚያ የእነዚህ ሁለት ግዙፎች መፋጠጫ መድረክ ነበር። እያንዳንዱ ኤል ክላሲኮ ማን የተሻለ እንደሆነ ለማሳየት የሚደረግ ትንቅንቅ ነበር። ይህ ፉክክር ግን ጠላትነት ብቻ አልነበረም። ሁለቱንም ተጫዋቾች ወደ ላቀ ደረጃ እንዲደርሱ፣ ሪከርዶችን እንዲሰብሩና የእግር ኳስን ጥበብ በየሳምንቱ እንዲያሳዩ የገፋፋ ነዳጅ ነበር። የባሎንዶር ሽልማትን ለተከታታይ 10 ዓመታት የተከፋፈሉት እነርሱ ነበሩ። ሮናልዶ በማድሪድ ቆይታው 4 በማሸነፍ በአጠቃላይ 5 የባሎንዶር ባለቤት መሆን ቻለ። በሪያል ማድሪድ ቆይታው ሮናልዶ ራሱን እንደ ፍጹም ተጫዋች፣ እንደማይታመን የጎል አዳኝና እንደ እውነተኛ መሪ አድርጎ አሳይቷል። የሳንቲያጎ ቤርናባው ደጋፊዎች ስሙን ሲጠሩ የሚለው የጎል አከባበሩ ስታዲየሙን ሲያናውጥ፣ ይህ ሁሉ የክርስቲያኖ ሮናልዶ በሪያል ማድሪድ ስለፈጠረው የማይረሳ ታሪክ የሚናገር ነበር። 9 ዓመታት፣ ስፍር ቁጥር የሌላቸው ጎሎች፣ በርካታ ዋንጫዎችና የማይረሱ ትዝታዎች የCR7 በማድሪድ ዘመን በእግር ኳስ ታሪክ ወርቃማ ገጾች ላይ በደማቁ ተጽፏል። ታዲያ የማድሪዱ ንጉስ በክለቡ ታሪክ የማይፋቅ አሻራውን ካኖረ በኋላ ብዙዎችን ያስደነገጠና ያስገረመ ውሳኔ አደረገ።